ሰበር ከወይዘሮ ሙፈሪያት ካሚል መስሪያ ቤት በርካታ ባለስልጣናት በፖሊስ ተይዘው ዘብጥያ ወረዱ። በስራና ክህሎት ሚኒስቴር ከፍተኛ አመራሮች ላይ የተካሄደውን ድንገተኛ እስር ምንድን ነው? በውጭ ሀገር ስራ ስምሪትና በኢኤልኤምአይስ ሲስተም ማጭበርበር ተጠርጥረዋል ተብሏል። በተለይ በአረብ ሀገር የምትገኙ ኢትዮጵያን እናንተን ይመለከታል። በስራና ክህሎት ሚኒስቴር ውስጥ በሚኒስትሯ ሙፈሪያት ካሚል ስር የሚገኙ በርካታ ከፍተኛ አመራሮች በከባድ የሙስና የህገወጥ የሰዎች ዝውውርና የመረጃ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር መዋላቸውን የፌዴራል ፖሊስ ምንጮች ለዘሐበሻ ገለጹ። በቁጥጥር ስር ከዋሉት አመራሮች መካከል የኢትዮጵያ ስራ ገበያ መረጃ ስርዓት ማለትም ኢኤልኤምአይስ ፕሮጀክት ጽሕፈት ቤት ኃላፊ አቶ ብርሃኑ አለቃም፣ የውጭ ሀገር ስራ ስምሪት ዋና ስራ አስፈጻሚ አቶ ኤርሚያስ ተክሉም እንዲሁም አቶ ነቢል ማቲያስና ሌሎች ከፍተኛ የስራ ኃላፊዎች እንደሚገኙበት ታውቋል። ለዘሐበሻ የደረሰው መረጃ እንደሚያመለክተው የፌዴራል ፖሊስ አባላት ወደ ሚኒስቴር መስሪያ ቤቱ በወረቀት የተዘጋጀ የተጠርጣሪዎችን ስም ዝርዝር ይዘው በመግባት የተጠቀሱትን ባለስልጣናት አንድ በአንድ ለቅመው በቁጥጥር ስር በመዋል ወደ ዘብጥያ ወስዷቸዋል። በእነዚህ አመራሮች ላይ የቀረበው ከባድ ጥርጣሬ በተለይ በአረብ ሀገራት ለስራ ከተሰማሩ ኢትዮጵያን ወገኖች ጋር በተያያዘ የተፈጸመ ከፍተኛ የማጭበርበር ድርጊትን ያካተተ ነው። ባለስልጣናቱ መንግስት ማግኘት የሚገባውን የውጭ ምንዛሬ ለራሳቸው ጥቅም መዋላቸው፣ በህገወጥ የሰዎች ዝውውር መሳተፋቸውና በኢትዮጵያ የስራ ገበያ መረጃ ስርዓት ማለትም ኢኤልኤምአይኤስ ላይ የተመዘገቡ የውጭ ሀገር ሰራተኞችን መረጃ ከሲስተሙ ላይ በማጥፋት የመንግስትን ጥቅምና መረጃ ለመደበቅ መሞከራቸው ተጠቅሷል። በቁጥጥር ስር የዋሉት ባለስልጣናት የዜጎችን ክብር፣ ደህንነትና የስራ ዋስትና አስጠብቀው በውጭ ሀገር የስራ ገበያ ላይ እንዲሰማሩ የማድረግ ህጋዊና መንግስታዊ የስራ ኃላፊነት ጣለባቸው ቢሆንም ይህንን ህዝባዊ አደራ ወደ ጎን በመተው ስልጣናቸውን ለግል ሀብት ማከማቻነትና ለአላስፈላጊ ጥቅም አውለውታል በሚል በህግ እንደሚጠየቁ ተገልጿል። ሙፈሪያት ካሚል የሚመሩት የስራና ክህሎት ሚኒስቴር በከፍተኛ የፖሊስና የደህንነት ምርመራ ላይ እንደሚገኝም ሰምተናል። ተጨማሪ መረጃዎችን አሰባስበን ሌላ መረጃ ይዘን እንመለሳለን። ጠብቁን። ለዘሐበሻ ጥቆማ መስጠት ለምትፈልጉም በቴሌግራም በሲግናል እና በዋትሳፕ ገጾቻችን ታገኙናላችሁ።